ልብህ እየፈለገው ነገር ግን ባሰብከው ሰዓት ማድረግና ማሳካት ያልቻልከው ነገር ይኖር ይሆን? ይሄ ነገር ለኔ አይሆንልኝም፣ ለኔም አልተፈጠረም ብለህ የተውከው አንድ ጉዳይ ይኖር ይሆን? ምናልባት ዛሬ የዘጋኸውን ፋይል እንደ አዲስ አዋራውን አራግፈህ ታነሳው ይሆናል። የአባ ጊዮርጊስ ዘጋስጫ ታሪክ ብቻውን ትምህርት ቤት ነው፣ ብዙ ያስተምራል። ያለነው በጊዜ ወደ ኋላ ተመልሰን በመካከለኛው ዘመን፣ በቦታ ደግሞ ጣና ሐይቅ ዳጋ እስጢፋኖስ ነው። ወጣቱ አባ ጊዮርጊስ ዘጋስጫ በዲቁና ከተሾመ በኋላ የአባቱን ቤት ተሰናብቶ የልቅነት ህልሙን ለማሳካት ወደ ዳጋ እስጢፋኖስ ብቅ አለ። ልቡ በእውቀት ጥማት እየነደደ ነበር። እንደ ኩዮቹ መጻሕፍትን ለመማር፣ ምስጢራትን ለመተርጎም፣ ቅኔዎችን ለመቀኘት ታላቅ ጉጉት ነበረው። ነገር ግን የጠበቀውና ያጋጠመው ነገር ለየቅል ሆነ። አባ ጊዮርጊስ ትምህርት ቤት ገባ። ፊደል ለመቁጠር ንባብ ለመማር ጀመረ። ነገር ግን አእምሮ ታስሮ ነበረ። ትምህርት አልገባህ አለው። ዛሬ የተማረውን ነገ ይረሳል። ጠዋት ያጠናውን ማታ ይጠፋበታል። ጓደኞቹ በፍጥነት እየተማሩ ከደረጃ ወደ ደረጃ ሲሸጋገሩ፣ እርሱ ግን ባለበት መርገጥ ሆነ። 1 ዓመት አለፈ፣ ለውጥ የለም። 2 ዓመት፣ 3 ዓመት፣ 4 ዓመት እያለ አንድም መጽሐፍ ሳያጠና አንድም ዜማ ሳያዜም 4 ዓመት ሞላው። በዚህ በኩል ትምህርት ለምን አይገባኝም የሚል ጭንቀት፣ በሌላ በኩል በዙሪያው ያሉ ጓደኞቹና ተማሪዎች ያሽሟጥጡት ጀመር። ምን አይነት ኃጢአት ቢሰራ ነው ዕውቀት የማይዘልቀው እያሉ አባ ጊዮርጊስ በብቸኝነት ይተክዝ ጀመር። ለይት ሁሉም ተኝቶ ሳለ እርሱ በሐዘን ያለቅሳል። ጌታ ሆይ ለምን ፈጠርከኝ? ሰው ሁሉ ሲማር እኔ ለምን ደንቆሮ ሆንኩኝ? እያለ የልቡን እንባ ያፈሳል። 5 ዓመት፣ 6 ዓመት፣ 7 ዓመት ሁሉ በጨለማ አለፉ። በሰባተኛው ዓመት የሐይቅ እስጢፋኖስ መምህር የነበሩት አቃቤ ሥርዓት ሰረቀ ብርሃን ተስፋ ቆረጡ። በትምህርት ቤት የማይረባ ተማሪ ማስቀመጥ ዋጋ የለውም ብለው አንድ ቀን ጠሩት። የአባ ጊዮርጊስ ልብ በፍርሃት ትመታ ነበር። መምህሩ በሐዘንና በቁርጠኝነት እንዲህ አሉት፣ ልጄ ሆይ ብዙ ዓመታትን ደክመናል፣ አንተም ደክመሃል፣ እኛንም አድክመህናል። ነገር ግን ትምህርት ተሰጥቶ አይደለም። እግዚአብሔር የሰጠህን ጸጋ ፈልግ። እግዚአብሔር የሰጠህን ሌላ ጸጋ ፈልግ። እዚህ ጊዜን ከምታባክን ወደ አባት ቤት ተመለስና ስጋዊ ሥራ እየሰራህ ቤተሰብህንና ራስህን አገልግል አሉት። ነገር ግን ይህ ንግግር ለአባ ጊዮርጊስ እንደ ሞት ነበር። ተስፋ ተቆርጦበታል፣ አይረባም ተብሏል። የተላከበትን ዓላማ ሳያሳካ ለ7 ዓመት ለፍቶ በባዶ እጁ ወደ ቤቱ ሊመለስ ሆኗል። ለአባቱ ምን ብሎ ይናገራል? አባ ጊዮርጊስ እያለቀሰ አንገቱን ደፍቶ ወደ አባቱ ቤት ተመለሰ። አባቱ ከሩቅ ሲያዩት ደነገጡ። ትምህርቱን ሳያጠናቀቅ ለምን መጣ? ልጃቸውን ጠየቁት። ጊዮርጊስም ተናገረ። የአባ ጊዮርጊስ አባት ግን በእምነት የጸኑ ናቸው። የልጃቸውን ውድቀት ሳይሆን የእግዚአብሔርን ቃል ኪዳን ያስቡ ነበር። ልጄ ጊዮርጊስ፣ እኔ ለእግዚአብሔር ከሰጠው ቆይቻለሁ። እግዚአብሔር የሰጠውትን ስጦታ ፈጽሞ ለኔ ሊልክልኝ በፍጹም አይችልም። እዚያው ትሞታለህ እንጂ ወደዚህ ዓለም አትመለስም ብለው አባቱ መልሰው ላኩት። ትምህርት ባይገባህ እንኳን ገዳሙን አገልግል፣ እንጨት ስበር፣ ውሃ ቅዳ፣ እህሉን ፍጭ፣ ነገር ግን ከእግዚአብሔር ደጅ አትውጣ ብለው መለሱት። አባ ጊዮርጊስ ወደ ዳጋ እስጢፋኖስ ተመለሰ። ነገር ግን እንደ ተማሪነት ክብር ሳይሆን እንደ አገልጋይነት የድንጋይ ወፍጮ ተሰጠው። በቀጥታ ወደ ወፍጮ ቤቱ ገባ። የገዳሙን መነኮሳትና ተማሪዎች ለመመገብ እህል የሚፈጭበት ትልቅ የድንጋይ ወፍጮ ነበረ። ይህ ወፍጮ ዛሬም ድረስ በገዳሙ ይገኛል። አባ ጊዮርጊስ ቀኑን ሙሉ ያንን ትልቅ የድንጋይ ወፍጮ ይገፋል። ጓደኞቹ ሲማሩ እርሱ ይፈጫል፣ እነርሱ ቅኔ ሲቀኙ እርሱ ያቦካል። ነገር ግን ጊዮርጊስ አንድ ድብቅ መሳሪያ ነበረው፣ ጸሎት። ስራውን ጨርሶ ማንም በማያየው ሰዓት ወደ ቤተ ክርስቲያን ይገባል። በዚያ ጊዜም የእመቤታችን ቅድስት ድንግል ማርያም ስዕል ነበረች። ከስዕሏ ስር የሚንበረከክና እንባውን እያፈሰሰ እመቤቴ ሆይ ሰው ሁሉ ተስፋ ቆረጠብኝ፣ አንቺ ግን ተስፋ አትቁረጪብኝ። ዕውቀት የተሰወረብኝ በኃጢአቴ እንደሆነ አውቃለሁና እባክሽ ይቅር በይኝ ይላል። ሌሎች 7 ዓመታት ቀን የድንጋይ ወፍጮ ስር በመንበርከክ ሌትም በጸሎት በመንበርከክ እንባው መሬት አልወደቀም፣ ጸሎቱም በባዶ አልቀረም። የሰማይ መላእክት የዚህን ምስኪን ወጣት ጩኸት ሰሙ። እመቤታችን የልቡን ትህትና ተመለከተች። እናም ያ ታምራዊ ሌሊትም መጣ። ቀኑ መሽቷል። የሐይቅ እስጢፋኖስ መነኮሳት የእኩለ ሌሊቱን ምስጋና አድርሰው ወደ ማረፊያቸው ገብቷል። አባ ጊዮርጊስ ግን አልተነሳም። እርሱ ከወፍጮ ድካም ጋራ ከልቡ ስብራት ጋራ በእመቤታችን ስዕል ስር ተደፍቶ ነበር። 7 ዓመት ሙሉ ያለቀሰው እንባ ዛሬም ቀጥሏል። አሁን የቀረው ዝምታ ብቻ ነው።
ተረስቼ ይሁን የሚል ዝምታ። ነገር ግን ሰማይ ለሰው ልጆች ቅርብ የሚሆነው ልክ እንደዚህ ተስፋ በምንቆርጥበት በመጨረሻዋ ሰዓት ነው። አባ ጊዮርጊስ በተንበረከከበት ሳለ ድንገት የዳጋ እስጢፋኖስ ቤተ መቅደስ በብርሃን ተሞላች። የፀሐይን ብርሃን የሚያስንቅ የጨረቃን ድምቀት የሚያደበዝዝ ሰማያዊ ብርሃን። ጊዮርጊስ አይኖችን ማመን አቃተው። ብርሃኑ ውስጥ የዓለም ሁሉ እናት የሆነችው የመጽናናት ሁሉ ምንጭ የሆነችው እመቤታችን ቅድስት ድንግል ማርያም ታየችው። ብቻዋን አልነበረችም። የብርሃን ጽዋ በእጁ የያዘ የሚነድ እሳት የመሰለ ክንፍ ያለው ሊቀ መላእክት ቅዱስ ዑራኤል አብሯት ነበረ። የእመቤታችን ድምጽ እንደ ውሃዎች ድምጽ ግርማ ያለው፣ እንደ እናት ልብ ደግሞ የሚያሳርፍ ነበረ። ለጊዮርጊስ እንዲህ አለችው፣ ጊዮርጊስ ሆይ አይዞህ፣ ዕውቀት የተሰወረብህ ትምህርት ስለማይገባህ አይደለም። ዕውቀት የተሰወረብህ ኃጢአተኛ ስለሆንክም አይደለም። ነገር ግን የእግዚአብሔር ድንቅ ሥራ በአንተ ላይ እንዲገለጥ ትምህርቱን በትጋትና በፈተና እንዲገልጥ ነውና ታገስ አለችው። ቀኑ ነሐሴ 21 ነበር። እመቤታችን ለቅዱስ ዑራኤል ምልክት ሰጠችው። መልአኩ በእጁ የያዘውን የብርሃን ጽዋ ለጊዮርጊስ አቀረበ። ይህንን ጠጣ አለው በትህትና። ጊዮርጊስ በታዘዘው መሰረት የተሰጠውን ጽዋ ተቀብሎ ጠጣ። በዚያች ቅጽበት የሆነ ነገር ተፈጠረ። የሚንቀለቀል እሳት፣ የሚበራ ብርሃን ወደ አጥንቱ፣ ወደ ደሙ፣ ወደ አእምሮ ዘልቆ ገባ። እንደ ብረት የጠጠረው አእምሮ ቀለጠ። እንደ ግድግዳ የቆመው የመረዳት ችግር ፈረሰ። ልክ የውሃ ጎርፍ ግንብ ጥሶ እንደሚገባ የእግዚአብሔር ጥበብ ወደ አባ ጊዮርጊስ ጭንቅላት ገባ። አባ ጊዮርጊስ ከእንቅልፉ ሲነቃ ሌላ ሰው ሆኖ ነበር። ጠዋት ሆነ። የትምህርት ሰዓት ደረሰ። ተማሪዎች እንደተለመደው መጽሐፋቸውን ይዘው ተሰበሰቡ። አባ ጊዮርጊስም መጽሐፉን ይዞ ገባ። ተማሪዎች ተያዩ። ይህ ደግሞ ዛሬ ምን ሊሰራ መጣ? ተባሮ አልነበረምን? በሚል እይታ እርስ በርሳቸው የተያዩ ጀመር። መምህሩም በመገረም አባ ጊዮርጊስን ይመለከቱት ነበር። አባ ጊዮርጊስ ግን እንደተለመደው አንገቱን አልደፋም። መጽሐፉን ገለጠ። ያ 7 ዓመት ተዘግቶበት የነበረው መጽሐፍ ዛሬ ላይ ግን ልክ እንደ ብርሃን መስታወት ጥርት ብሎ ይታየው ጀመር። ፊደላቱም ሕያው ሆኑለት። ሲያነብ እንደ ውሃ ፈሰሰለት። መምህሩ ደነገጡ። ቆይ አንተ ማነህ? ጊዮርጊስ አይደለህምን? ወይስ ሌላ? አባ ጊዮርጊስ ንባቡን ብቻ አይደለም ያነበበው፣ ሚስጥሩንም ተረጉመላቸው። መምህሩ ያላወቁትን፣ ሊቃውንቱ ያልተረዱትን ጥልቅ ሚስጥር ተነተነላቸው። ትናንት ደደብ ብለው የሰደቡት ዛሬ አፋቸውን ይዘው አደነቁት። ይህ የአባ ጊዮርጊስ ለውጥ የመጀመሪያው ክፍል ብቻ ነበር። አባ ጊዮርጊስ ከተማሪነት ወደ ትልቅ መምህርነት ተሸጋገረ። በአንድ ሌሊት ዕውቀቱ እንደ ወንዝ ፈሰሰ። ኢትዮጵያዊው ቄርሎስ ለመባል በቃ። የሐይቅ እስጢፋኖስ ገዳም በአባ ጊዮርጊስ ዕውቀት ደመቀች። ከሩቅ ሀገር እየመጡ ከእግሩ ስር ቁጭ ብለው የአባ ጊዮርጊስን ዕውቀት መኮምኮም ጀመሩ። የአባ ጊዮርጊስ ዕውቀት መተርጎም ብቻ አልነበረም፣ መፍጠርም ነበር። በዚያ ዘመን የቅዱስ ያሬድ ዜማ ገና በተሟላ ሁኔታ አልተደራጀም ነበር። አባ ጊዮርጊስ ይህንን ሰማያዊ ዜማ ተረከበ። ልክ እንደ ዳግማዊ ያሬድ ሆኖ ዜማውን በዘመን፣ በሰዓታት፣ በበዓላት እና በሥርዓት ከፋፍሎ አደራጀ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንሰማው ማራኪ ዜማ፣ የምንቆመው ማህሌት፣ የምናደርገው ሰዓታት ብዙዎቹ መሰረታቸው በዚህ ወርቃማ አባት አባ ጊዮርጊስ ዘጋስጫ የተጻፉ ናቸው። ድንቅ ድንቅ መጻሕፍትን እነ መጽሐፈ ምስጢር አርጋኑንን ይከትብ ጀመር። ትላንት በሐዘን ሲንቀጠቀጥ የነበረው ድምፅ ዛሬ በመላው ኢትዮጵያ የሚዘመርበትን እንዚራ ስብሐት እያዜመ እመቤታችንን ያመሰግናል። የአባ ጊዮርጊስ ሕይወት እንደሚጠበቀው ከዚህ በኋላ ሰላማዊ ሆኖ አልቀጠለም። ይልቁንም ዲያብሎስ ዕውቀት የሌለውን ሰው አይፈትንምና አባ ጊዮርጊስ በብርሃን ዕውቀት ማጥለቅለቅ ሲጀምሩ ሰይጣንም ፈተናውን አጠነከረ። የቤተ መንግሥት ሴራ፣ የምቀኞች ወጥመድና የአይሁዳውያኑ ክርክር ገና ከፊቱ ቆሞ ይጠብቀዋል። ጥበብ ከፍ ባደረገው ቁጥር ፈተናውም ከፍ ብሎ ይመጣበታል። ቀጥሎ የምናየው አባ ጊዮርጊስ በቤተ መንግሥት ውስጥ የገጠመውን አስደንጋጭ ትግልና በአልጋ ላይ ሆኖ ያደረገውን ታሪካዊ ክርክር ይሆናል። ይህ የእግዚአብሔር ሰው በገዳም ብቻ ተወስኖ አልቀረም። ብርሃን በጋን ውስጥ አይቀመጥምና አባ ጊዮርጊስ ከሐይቅ እስጢፋኖስ ገዳም ወጥቶ ወደ ትውልድ አገሩ ወደ ጋስጫ ተጓዘ። በዚህ ወቅት ዝናው በኢትዮጵያ ተዳርሷል። ንጉሥ ዳዊትም የዚህን ድንቅ ሰው ዜና ሰምቶ በቤተ መንግሥቱ ያለውን የስዕል ቤት እንዲያገለግልና ልጆቹንም እንዲያስተምርለት ወደ ቤተ መንግሥቱ አስገባው። በቤተ መንግሥቱ ውስጥ የነገሥታቱን ልጆች ቴዎድሮስን፣ እስክንድሪያን፣
እና ዘርዓ ያዕቆብም በሃይማኖትና በምግባር ቀርጿቸዋል። የዘርዓ ያዕቆብን አእምሮ በእምነትና በእውቀት የሞረደው ይህ ታላቅ አባት አባ ጊዮርጊስ ዘጋስጫ ነበር። ነገር ግን የቤተ መንግስት ኑሮ አልጋ በአልጋ አይደለም። ቤተ መንግስት የፖለቲካ የሴራና የአስተሳሰብ ጦርነት የሚደረግበት ሜዳ ነው። አንድ ቀን በመላው ቤተ መንግስት ታላቅ ድንጋጤ ተዋጠ። አንድ አይሁዳዊ መምህር ከሩቅ ሀገር መጥቶ የኢትዮጵያ ሊቃውንትን ሊገዳደር ነበረ። ነገሩ ቀላል አልነበረም። ውርርዱ የሃይማኖትና የነፍስ ዋጋ የነበረው ውርርድ ነበር። አይሁዳዊው በንጉሥ ዳዊት ፊት ቆሞ እንዲህ አለ። እኔ ኢትዮጵያውያን ሊቃውንትን በክርክር ከረቷቸው፣ ንጉሱም ሕዝቡም የኔን እምነት ይቀበል። እነርሱ ከረቱኝ ግን እኔ ወደ ክርስትና ገባለሁ አላቸው። ንጉሥ ዳዊትም ተጨነቀ። ይህ በታሪክና በሃይማኖት ላይ የተደቀነ ትልቁ አደጋ ነው። የኢትዮጵያ መምህራንና ሊቃውንት ከያሉበት ተጠሩ። ጉባኤው ተጀመረ። ውጥረቱ አስጨናቂ ነበር። አይሁዳዊው በራስ መተማመን ታጥቆ ነበረ። የያዘው ጥያቄ ቀላል የሚመስል ነገር ግን የክርስትና መሰረትን የሚነቅል መርዛማ ጥያቄ ነበረ። ነገር ግን በዚህ ወሳኝ ሰዓት የኢትዮጵያ ብርሃን የነበረው አባ ጊዮርጊስ ዘጋስጫ በጉባኤው ላይ አልነበረም። አባ ጊዮርጊስ በጠና ታሞ አልጋ ላይ ውሎ ነበር። ሰውነቱ ደክሟል፣ አቅሙ ተሟጧል። ሊቃውንቱ የአይሁዳዊውን ጥያቄ ሲሰሙ ግራ ገባቸው። ተራራውን የሚገፋ ማዕበሉን የሚያቆም እምነት የሚያስፈልግበት ሰዓት ነበር። የሁሉም አይን የሚፈልገው አንድ ሰው ብቻ ነበር። ያ ሰው አባ ጊዮርጊስ ዘጋስጫ ነበር። እርሱ ይምጣ ይጠራ ተባለ። አባ ጊዮርጊስ እንዲመጡ ታዘዘ። ነገር ግን አባታችን መራመድ አይችሉም። ይህን በሰማ ጊዜ አባ ጊዮርጊስ አንድ ነገር ተናገረ። ከነ አልጋ ይውሰዱኝ አለ። ከነ አልጋው ተሸክመው ወደ ክርክሩ ሜዳ መጡት። ልክ በወንጌል ጌታ ፊት እንደቀረበው ሽባ ሰው አባ ጊዮርጊስ በአልጋ ላይ ሆኖ መጣ። አይሁዳዊው አልጋ ላይ የተኛውን ሰው ሲያይ በውስጡ ንቀት አድሮበት ነበር። ጥያቄ ሰነዘረ። ጥያቄው ስለ ጌታችንና ስለ መድኃኒታችን ኢየሱስ ክርስቶስ አምላክነት ነበር። አይሁዳዊው እንዲህ ሲል ጠየቀ። እናንተ ክርስቶስን የእግዚአብሔር ልጅ አምላክ ነው ትላላችሁ። እስቲ ንገሩኝ፣ እርሱ እውነት አምላክ ከሆነ አልዓዛር በሞተ ጊዜ ቢታንያ መጥቶ ለምን አልዓዛርን የት ቀበራችሁት ብሎ ጠየቀ። አምላክ ሁሉን የሚያውቅ ከሆነ የሰውን መቃብር እንዴት ያጠዋል? ይህ የሰው ልጅ እንጂ የአምላክ ባህሪ አይደለም አላቸው። ጉባኤው ጸጥ አለ። ጥያቄው በምክንያት የተደገፈ ይመስላል። አምላክ እንዴት ሰዎችን ይህ ነገር የት ነው ብሎ ይጠይቃል? ሁሉም ወደ አባ ጊዮርጊስ ተመለከቱ። አባ ጊዮርጊስ ከአልጋው ላይ ቀና አለ። አባ ጊዮርጊስ ከአልጋው ላይ ቀና አለ። በታመመው ሰውነት ውስጥ ንጹሕ የብርሃን ዘንግ ይታያል። የአይሁዳዊውን ወጥመድ በሚገባ ተመልክቶታል። መልስ የሰጠው ከወንጌል ጥቅስ እየፈለገ አልነበረም። የጠላትን ምሽግ በገዛ መሳሪያው ለማፍረስ ከአይሁዳዊው መጻሕፍት ከኦሪት መለሰለት። አባ ጊዮርጊስ በተረጋጋ ድምፅ እንዲህ ሲል ጠየቀ። ወዳጄ ሆይ እኔ በወንጌል ሳይሆን በአንተው በኦሪት መጽሐፍ እከራከርሃለሁ። ምክንያቱም የምኩራብ መጻሕፍት ለቤተ ክርስቲያን የታወቁ ናቸውና። እስቲ ንገረኝ፣ አዳም በገነት ውስጥ ሸሽቶ በተደበቀ ጊዜ ሁሉን አዋቂ የሆነው እግዚአብሔር አዳም ሆይ ወዴት ነህ ብሎ ለምን ጠየቀው? እግዚአብሔር አዳም ወዴት እንደነበረ ጠፍቶት ነውን? አይሁዳዊው ደነገጠ። አባ ጊዮርጊስ ቀጠለ። እስቲ ንገረኝ፣ ቃየል ወንድሙን አቤልን በገደለ ጊዜ እግዚአብሔር ቃየልን ወንድምህ አቤል ወዴት ነው ብሎ ለምን ጠየቀው? ጠፍቶበት ነውን? አብርሃምንስ ሚስት ሳራ ወዴት ናት ብሎ የጠየቀው ማን ነው? ራሱ እግዚአብሔር አይደለምን? አባ ጊዮርጊስ አልጋ ላይ ሆኖ ድምፁን ከፍ በማድረግ ጥያቄውን ያክተለትልለት ጀመር። እግዚአብሔር በብሉይ ኪዳን ወዴት ነህ ወዴት ናት ብሎ መጠየቁ አለማወቁን የሚያሳይ ከሆነ እግዚአብሔር ወልድ ኢየሱስ ክርስቶስ አልዓዛርን የቀበራችሁት የት ነው ብሎ መጠየቁ አለማወቁን አያሳይም። ጥያቄው ለትምህርት እንጂ ከእውቀት በማነስ አይደለም። ጥያቄው ለትምህርት እንጂ ከእውቀት ማነስ አይደለም። አይሁዳዊው መልስ አጣ፣ ምላሱም ተሳሰረ። የራሱን መጽሐፍ ጠቅሶ አባታችን አፉን አዘጋው። የመከራከሪያ ነጥቡ እንደ ጉንበነነ። በጉባኤው የነበሩ ካህናትና መኳንንት በደስታ ሐሴት አደረጉ። ንጉሡ ከዙፋኑ በክብር ቆመ። አባ ጊዮርጊስ በታመመና በደከመ ሰውነት ውስጥ ሆኖ ምን አይነት ተረቀቀ አእምሮ እንደተሸከመ በዚያ ቀን ተረጋገጠ። ይህ ሰው በስሜት የሚነዳ ሳይሆን በምክንያትና በማስረጃ የሚያምን የሃይማኖት መሐንዲስ ነበረ። ይህ ድል አባ ጊዮርጊስ በሕዝቡና በንጉሡ ዘንድ እጅግ እንዲወደድ አደረገው። አጼ ዳዊትም ይህ ሰው እንዴት ያለ የጥበብ ባህር ነው ብሎ አደነቀ።
እንዲያውም በጋብቻ ሊዛመደውና ልጁንም ሊድረው አሰበ። ሁልጊዜም ከመልካም ነገር ቀጥሎ ክፉ ነገር፣ ከክፉ ነገርም ቀጥሎ መልካም ነገር መፈራረቁ የሕይወት ሕግ ይመስላልና አባታችን አባ ጊዮርጊስ ዘጋስጫ ሌላ ከባድ ፈተና ገጠማቸው።